ሰላም ሰላም እንዴት ናችሁ? ውድ የፐርፌክት ለርኒንግ ኤንድ ቴክኖሎጂ ወይንም ደግሞ ፐርፌክት ለርን ቴክ ቻናል ቤተሰቦች በዚህ ቻናል የምናቀርብላችሁ የመጀመሪያው ቪዲዮአችን የሚሆነው ለፍሬሽማን ተማሪዎች ጄኔራል ሳይኮሎጂ ወይንም ደግሞ ሳይክ 10 11 ነምበር ያለውን የፍሬሽማን ውስጥ ላይ በየ ኦልሞስት 90% ሁሉም ዩኒቨርሲቲዎች ላይ የሚሰጠውን ክላስ ነው። ሌትስ ጎ። እንደሚታወቀው ጄነራል ሳይኮሎጂ አባውት 9 እንትኖች አሉት፣ ግን 9 ቻፕተሮች አሉት። ግን በብዛት ዩኒቨርሲቲዎች የሚሰጠው እስከ 6 ምናምን ነው። ምክንያቱም ከሚኖረን ዩኒቨርሲቲ ላይ ከሚኖረው ጊዜ አንጻርና እናንተም ያው ሙሉንም አንዳንድ አስተማሪዎች ደግሞ የሚያስፈልጋችሁን ብቻ መርጠው ስለሚያስተምሩ የሚዘለልም ሊኖር ይችላል ሜቢ። ግን ከማይቀሩት የሚባሉት ውስጥ ዩኒት 1 about the definition of psychology and the related concept, unit 2 sensation and perception, unit 3 learning theory of learning, unit 4 memory ማስታወስ forgetting ምንድን ነው የሚባሉትን በእነዚህ ስር ደግሞ ያሉት አሁን ለምሳሌ ዩኒት 1 ላይ definition of psychology and the related concept የሚል አለ። ሳይኮሎጂ ምንድን ነው፣ እኛ በፊት ሳይኮሎጂ ምንድን ነው ብለን ነው የምናስበው እና እውነታው ምንድን ነው የሚለውን 1.2 ላይ ጎል ኦፍ ሳይኮሎጂ ያው አንድ የሆነ ዲፓርትመንት ሲከፈት ጎሎች ይኖሩታል እና ሂስቶሪካል ባክግራውንዱ መች ተጀመረ ማን ጀመረው የሚለውን እና ሜጀር ፐርስፔክቲቮች አስተሳሰቦች እዛ ላይ ያሉ አስተሳሰቦችን ኤርሊ ስኩል ኦፍ ቶቶች ስኩል ኦፍ ቶት ማለት አስተሳሰቦች በፊት እንደዚህ ተብሎ ይታሰባል እንዲህ ብሎ የሚታሰቡት እና ብራንቾቹ ሳይኮሎጂ ያው እንደ አንድ ዲፓርትመንት የተለያዩ ብራንቾች አሉት። ስለነሱ ብራንቾች ሪሰርች ሜትድ ኢን ሳይኮሎጂ አለ። እንዴት ነው ሪሰርች የምናደርገው በሳይኮሎጂ የሚለውን እናያለን። እንደዛ እያል ዩኒት 2 ዩኒት 3 ዩኒት 4 እያለን ጊዜን እስካገኘን ድረስ ሁሉንም ከቨር ለማድረግ እንሄዳለን። አሁን ቀጥታ ወደ ዩኒት 1 እንገባለን። ያው ሞጁል ኢንትሮዳክሽን አለ። ያው ሞጁል ኢንትሮዳክሽን ማለት ስለዚህ ሞጁል አንዳንድ ነገር የሚያስጨብጠን ማለት ነው። ከሞጁል ኢንትሮዳክሽኑ ስንጀምር you might have heard or used the term psychology before you start reading this module. ይህም ከዚህ በፊት ይህንን ከማዳመጥ ሞጁሉን ማንበብ ከመጀመራችሁ በፊት ያው ስለ እንትን ሰምታችሁ ሊሆን ይችላል ነው እና ሳይኮሎጂ is a science of human cognitive process and behavior። ያው ሳይንቲፊክ የሳይንስ ነው ወይም ሳይንቲፊክ ፕሮሰስ ነው እና ሂውማን ኮግኒቲቭ እና ኮግኒቲቭ ፕሮሰስ ማለት የአስተሳሰብ ፕሮሰስ እና ቢሄቪየር የሚያጠና ነው እና this module was focused on acquainting you with this science and mind behavior። የዚህ ሞጁል እንትን እኛን አክዊንት ማድረግ ነው ወይንም ደግሞ ማግባባት ነው ከዚህ ነገር ጋር እኛን ማስተዋወቅ ነው የሚለው ከዚህ ሳይንስ ኦፍ ማይንድ ኤንድ ቢሄቪየር ጋር። ቻፕተር 1 ፊልዱን ኢንትሮዲውስ ያደርግላችኋል ነው የሚለው። ቻፕተር 4 ስለ ሁሉም ቻፕተሮች ነው። ስለዚህ ወደ ቀጥታ እንግባ። ቻፕተር 1 ኢሴንስ ኦፍ ሳይኮሎጂ ይላል። በዚህ ቻፕተር ኦቨርቪው ስናይ ቻፕተር ኦቨርቪው ምንድን ነው የሚለውን ስናይ this chapter try to acquaint student with the concept of psychology ነው። በቃ እንደቀድም እንዳልነው ነው ከኮንሰፕት ኦፍ ሳይኮሎጂ ጋር ማስተዋወቅ ነው እኛን እና ስፔሲፊክ ኮንተንት addressed in the chapter are defined in psychology of related concept, goal of psychology, historical background ምናምን በቃ ይሄ ምን እንደምንማር ነው። እዚህ ጋር ለርኒንግ አፒታይተር ይባላል። ያው ብዙዎቻችን ከዚህ በፊት የሳይኮሎጂ እውቀቱ ስለሌለን ለርኒንግ አፒታይተር ማለት ስለዛ ነገር ትንሽ የሆነ ፍንጭ እንደ መስጠት ማለት ነው። የሳይኮሎጂስት ዋንስ
asked a group of university freshmen to tell him who they think a psychologist is. ሳይኮሎጂ ምንድን ነው ብሎ እንደሚያስቡ አንድ ሳይኮሎጂስት የፍሬሽማን ተማሪዎችን የዩኒቨርሲቲ ፍሬሽማን ተማሪዎችን ይጠይቃል ማለት ነው። እና አንዳንዶቹ ምን ይላሉ? some say some who reads a plum of individual and tells a behavior of person ስለ ሰዎች በጣም የሚያነብና የአንድን ሰው ባህሪ የሚናገር ብሎ ያስባሉ። ሌሎቹ ደግሞ someone with fortune teller የሰው ዕጣ ፈንታ የሚናገሩ ናቸው ብሎ ያስባሉ። the rest says a person who can understand what someone talking about a certain time a person who can understand what someone is thinking የሆነ ሰው ልጅ ምን እንደሚያስብ የሚናገሩ ናቸው ይላል። what about you ይላል። እናንተስ? እናንተ አሁን ይህን ቪዲዮ እያያችሁ ያላችሁት ምንድን ነው ብላችሁ ታስባላችሁ? ሳይኮሎጂ መልሱን ለእናንተ ትችላለሁ። ኦኬ ቀጣዩ ለርኒንግ አውትካም ስንመጣ በዚህ ሳይኮሎጂ በምንማርበት ላይ የምንማራቸው ነገር at the end of this chapter አሁን ብዙ ጊዜ የዩኒቨርሲቲ ተማሪ ናችሁ ምናምን በደንብ እንትን ማለት ያለባችሁ ነገር ቢኖር ለርኒንግ አውትካሙን በደንብ ማየት ነው። ምን ማለት ነው? የትኛውም ዩኒቨርሲቲ አስተማሪ ጥያቄ ሲያወጣ ከነዚህ ላይ ነው። ለምሳሌ ዲፋይን ሳይኮሎጂ የሚለው ካለ ፈተና ላይ የሚመጣው ኦኬ እስቲ ዲፋይን ያርክ በሚለው ወይ በዳሽ ሙላ ወይ በምርጫ ሳይኮሎጂ which one is the following is true about psychology የሚለውን እያለ ሊያመጣ ይችላል ማለት ነው። እንደዛውም ሂስቶሪካል ሩቶቹን እነዚህን ነው ማወቅ ያለባችሁ ማለት ነው። እና አሁን በዚህ ቪዲዮ አብረን የምናየው ዲፋይን ሳይኮሎጂ የሚለውን እንጀምራለን እና ጊዜያችን እስከሰጠን ድረስ እስከምንደርሰው ድረስ እነዚህን ከቨር ለማድረግ እንሞክራለን ማለት ነው። ኦኬ definition of psychology and related concepts. Definition of psychology and related concepts. Meaning and the definition of psychology. Meaning psychology is psi በምትባል ምስል ነው በዚች እንትን ነው ምልክት ነው የምትታወቀው። is derived from two Greek words ነው ከሁለት ግሪክ ወርዶች ነው psyche እና logos ማለት ነው። while psyche ምንድነው ሎጎስ ምንድነው የሚለውን ስናይ ሳይኬ ሚንስ ማይንድ ማለት ነው፣ ጭንቅላት፣ ሶል፣ ነፍስ፣ ስፒሪት ያ the same or soul or spirit the same word ናቸው። ሚንስ ሎጎስ ሚንስ ደግሞ ሎጎስ የሚለው ቃል ምንድነው የሚለውን ስናይ ስተዲ ናውሌጅ ዲስኮርስ ስለዚህ ስተዲ ምናምን ስለዚህ ስንገጥሙ ምን ይሆናል ማለት ነው። አሁን ለምሳሌ ይሄንንና ይሄ ማይንድ የሚለውንና ስተዲ የሚለውን አንድ ላይ ስናመጣ ሳይኮሎጂ ማለት ማይንድ ስተዲ ማለት ነው። ስለ ሰው ጭንቅላት የሚያጠና ሶል ስተዲ ሶል ናውሌጅ በማለት እንለዋለን ማለት ነው። እዚህ ጋር ሳይኮሎጂ ሲምፕሊ ሪፈርስ ቱ ስተዲ ኦፍ ዘ ማይንድ አያችሁ፣ ስለ ጭንቅላት የሚያጠና ስለ ነፍስ የሚያጠና ማለት ነው። ዲፊኒሽን ሞስት ሳይኮሎጂስትስ ቱዴይ ውድ አግሪ ሳይኮሎጂ ኢዝ ሳይንቲፊክ ይህችን ቃል ያዙ ሳይንቲፊክ study of behavior and mental process ማለት አስረኛ ክፍል ባዮሎጂ ላይ ስንማር or ኬሚስትሪ ላይ ስንማር ፊዚክስም ላይ ያለ ሳይንቲፊክ ሜተድ የሚባል አለ። ሳይንቲፊክ ሜተድ ማለት አንድን ነገር በትክክለኛው መንገድ ሄዶ ሳይንሳዊ በሆነ መንገድ መርምሮ እውነት መሆኑን ማረጋገጥ ማለት ነው። ስለዚህ ሳይኮሎጂም ሳይንቲፊክ ነው ስንል ዝም ብሎ በገዝ የመጣ ነገር አይደለም ማለት ነው። አይ ሚን በገዝ የመጣ ነገር አይደለም ስል ዝም ብሎ የሆነ ሰው ከመሬት ተነስቶ ሳይኮሎጂ ይሄ ነው የሚለው ሳይሆን በሳይንቲፊክ በሆነ መንገድ ስለ ቢሄቪየር ባህሪና ሜንታል ፕሮሰስ ጭንቅላታችን እንዴት እንደሚሰራ የሚያጠና ነው ማለት ነው ሳይኮሎጂ ማለት። ያው ትክክለኛው መጽሐፋቸውም ላይ ምን ይላል? the word psychology derived from two Greek word ላቲን አይደለም። psyche and logos. Psyche refers to the mind, soul, spirit. The logos means knowledge, discourse. Therefore, by combining two together, the term psychology epistemologically refers to the study of the mind. እንደዛው ነው ማለት ነው።
Psychology is a scientific study of human behavior and underlying mental process። እነዚህ ዲፊኒሽኖች ላይ ቅድም እንዳልኳችሁ እነዚህን ሶስት ነገሮች ይጠቅሳል ማለት ነው። ዜር አር ስሪ አስፔክት አሉ። ሳይንስ አለ፣ ቢሄቪየር አለ፣ እንደ ሜንታል ፕሮሰስ አለ ማለት ነው። ሳይንስ ሚንስ ሳይንስ የሚለውን ስንገል ሳይኮሎጂ ዩዝ ሳይንቲፊክ ሜተድ ማለት ነው። እንደ ሜንታል ፕሮሰስ ኢን ቦዝ ሂውማን እንደ አኒማል ዲስ ሚንስ ሳይኮሎጂ ዱ ኖት ስተዲ ቢሄቪየር ዊዝ ኮመን ሴንስ። ያው ዝም ብሎ ገስ የሚደረግ አይደለም ማለት ነው። Rather, they follow a scientific procedure and use empirical data to study behavior and mental process. Okay, behavior የሚለው ደግሞ refers to all of outward and overt action and reaction ማለት በውጭ የምናሳያቸው ነገሮች outward የሆኑ አክሽናችንም ሆነ ሪያክሽናችን ለነገሮች የምናደርገው አክሽን እና ነገሮች ሲያጋጥሙን የምንመልሰው ሪያክሽን behavior ይባላል። እና there are also covert behavior which is hidden እና ደግሞ አንዳንድ ሂድን የሆኑ ቢሄቪየሮች አሉ። ነን ኦብዘርቫብል የማይታዩ ጀነራሊ ኮንሲደር ሳት ሜንታል ፕሮሰስ ተብሎ የሚታሰቡ ቢሄቪየሮች አሉ። ሜንታል ፕሮሰስ ጋር ስንመጣ ሪፈርስ ቱ ኦል ኢንተርናል። ሜንታል ፕሮሰስ ማለት ኢንተርናል ውስጣዊ ስራ ማለት ነው። ቢሄቪየር ማለት አውት አይደለም። ሜንታል ደግሞ ውስጣዊ ማለት ነው። ኮቨርት አክቲቪቲ ኦፍ ማይንድ ሰች አስ ቲንኪንግ የሆነ ነገር አሁን ለምሳሌ ስለዚህ ስትማሩ እንዴት ነው የምታስቡት? የሆነ ነገር ሲያጋጥማችሁ የምታስቡበት መንገድ ያ ሜንታል ፕሮሰስ ይባላል ማለት ነው። አሁን ወደ ጎል ኦፍ ሳይኮሎጂ እንሄዳለን። ጎል ኦፍ ሳይኮሎጂ ያው ጎሎች አሉት እና ማሳካት ያለበት ነገር ሳይኮሎጂ ጎሎቹ እነዚህ ናቸው። አራት ናቸው ጎሎቹ። የመጀመሪያው description, then explanation and prediction, control. So ከመጀመሪያው ስንጀምር description means giving a clear picture about the phenomena ማለት description means giving a clear picture about the phenomena ማለት ለተከናወነው ነገር ትክክለኛ የሆነውን ነገር መስጠት ማለት ነው። or what something is like attempt to answer the question what ምን የሚለውን ለምሳሌ ምንድነው ዲስክሪፕሽን ማለት ለምሳሌ እናንተ የሆነ ቦታ ሆናችሁ ከጎናችሁ ትንሽ ራቅ ብሎ የሆነ ሰው ተሰባስቦ ወር የሆነ ጩኸት ስትሰሙ ወደዛ ቦታ ትሄዳላችሁ አይደል? ያ ለምንድነው ዋት የሚለውን ውስጣችሁ ያለውን ዋት የሚለውን መልስ ለመመለስ ነው። ምን ተከስቶ ነው የሚለውን ለመመለስ ነው ማለት ነው። እዚህ ጋርም ዲስክሪፕሽን ኢዝ ኢንቮልቭ ኦብዘርቪንግ ዘ ቢሄቪየር ኤንድ ኖቲሲንግ ኤቭሪቲንግ አባውት ኢት። የሆነ ነገር አይቶ ምንድን ነው የሚለው ለሰው ሳይሆን ለራሳችን ምንድን ነው የተፈጠረው የሚለውን ለማወቅ የምንሄድበት መንገድ ዲስክሪፕሽን ይባላል ማለት ነው። ለምሳሌ እኛ የምንመልሰው መልስ ዋት ኢዝ ሃፕኒንግ ምን እየተፈጠረ ነው ያለው የሚለውን የት ነው እየተፈጠረ ያለው ማላይ ነው እንደ ምን አይነት ሰርከምስታንስ ላይ ነው እየተፈጠረ ያለው ነው የሚለውን ነው ማለት ነው። ለምሳሌ ኤግዛምፕል አለ እዚህ ጋር ኤግዛምፕል እኔ a teacher might notice that a young freshman girl in his or her general psychology classroom is behaving oddly ማለት የሆነች ያንግ የሆነ ፍሬሽማን ሴት የሆነ ኦድሊ ነው ቢሄቭ የምታደርገው ክላስ ውስጥ ማለት ኦድሊ ማለት ሌሎቹ ተማሪዎች እንደሚያደርጉት አይደለም። ለምሳሌ ረባሽ ልትሆን ትችላለች፣ ኖት ማትይዝ ከነ ልትሆን ትችላለች፣ ኦር ኦድ የሆነ ነገር የምትሰራ ማለት ነው። ይሄ ሰውዬ ይሄንን ያህል ከዛ ሺዝ ኖት ተርኒንግ ቱ ሆምወርክ ወደ ቤተሰቦን አትሰራም፣ ሄር ሊዛርድ ስሊፒንግ ባድሊ ውጤቷ በጣም በአስጠሊኝ መንገድ እየወረደ ነው። እንደ ሺ ሴምስ ቱ ሃቭ ቬሪ ኔጌቲቭ አቲቲዩድ ቱዋርድ ዘ ኮርስ። አሁን ይሄንን ያያል ማለት ነው። ኔጌቲቭ አቲቲዩድ ይኖራታል አይደለ? ምንድን ነው እቺ ልጅ ኦኬ እቺ ልጅ እንዲሆነች ነው የሚለውን ማየት ማለት ነው። ከዛስ ሁለተኛው የሳይኮሎጂ ጎል ኤክስፕላኔሽን የሚያወራው ዋት ኢዝ ሃፕኒንግ የሚለውን ዋት ኢዝ ሃፕኒንግ ሚንስ ኦኬ ሰው ሲጣላ አያችሁ እንበል ቅድም እንዳልነው ሄዳችሁ ሶ ኤክስፕላኔሽን ማለት ለምን ምንድነው ምክንያታቸው የሚለውን ማወቅ ማለት ነው። ኤክስፕላኔሽን ኢዝ ትራይንግ ቱ ፋይንድ ኤ ሪዝን ፎር ዘ ኦብዘርቭድ ቢሄቪየር
እና ደግሞ ምንድነው ሪዝኑ ምንድነው የሚለውን ስናቅ ለዛ ነገር መብቴ ማወቅ እንጀምራለን ማለት ነው። ለምሳሌ ሁለት ሰዎች ሲደባደቡ ስናይ ዝም ብለን ሄደን ሁለቱንም ሰዎች እንትን ከማለት በፊት ምንድነው ያጣላቸው ነገር? አንደኛ ነገር ሪዝንም ለመፈለግ ቲዮሪ ኦፍ ቢሄቪየር የሚባሉ አሉና እንደዛ ቲዮሪ ኦፍ ቢሄቪየር ላይ ያሉትን ወይንም ደግሞ ምክንያት በቃ መልስ ለማግኘት ያግዘናል ማለት ነው። አሁን ለምሳሌ ያ አስተማሪ ሴቷ ልጅ እንደዚህ እየሆነች እንደሆነ አየ። ዘ ቲቸር ውድ ሞስት ላይክሊ አስክ ሄር ፓረንት አባውት ሄር ባክግራውንድ። ሶ ሪዝን ሲፈልግ አስተማሪ ማለት ኤክስፕላኔሽን ደረጃ ላይ ሲደርስ እቺ ልጅ ረባሽ መሆኗን አይቷል። ሶ ምንድነው ምን ተፈጥሮባት ነው እቺ ልጅ የሚለውን አባውት ባክግራውንድ ከቤተሰቦቿ ከጓደኞቿ እንደ መኒ ካን አንደርስታንድ ኤግዛክት ገርል ዋዝ ቢሄቪየሪንግ በቃ ሰዎች የሚረዱትን ሰዎች ሄደው ይጠይቃሉ ማለት ነው። And she did because she was given attention in reward by other people when she used to behave oddly. ቀጥሎ የምናገኘው ደግሞ ፕሪዲክሽን is about determining what will happen in the future. ሶ የሆነ ነገር እየተፈጠረ አየን። ሶ እነዚህ ሰዎች በዚሁ ለምሳሌ ቅድም እንዳልኩት ሰዎች ሲጣሉ ግርግር አየን፣ ሄድን ምንድነው ምን ሆነው ነው የሚጣሉት የሚለውን አየን። ስቲል እነዛ ሰዎች እየተጣሉ ነው አይደል? ሶ ፕሪዲክሽን ማለት ይሄ ነገር ቢቀጥል ወዴት ይሄዳል የሚለው ነገር አለ አይደለ? እንደዛ ማለት ነው። ፕሪዲክሽን ማለት ፕሪዲክት ማድረግ ወደፊቱ ማለት ነው። ፕሪዲክቲንግ አባውት ዲተርማይኒንግ ዋት ዊል ሃፕን ኢን ዘ ፊውቸር፣ ወደፊት ምን ሊፈጠር ይችላል ይሄ ነገር እንዲሁ ከቀጠለ ማለት ነው። ለምሳሌ እና አሁንም እንደ መጀመሪያው ኢን ዘ ኬዝ ኦፍ ፍሬሽማን ገርል in the case of freshman girl, psychologists or counselor would predict based on behavior research into similar situation። እንግዲህ ሪዝኑን አውቋል፣ ሪሰርች አድርጎ ምናምን አውቋል አይደለ? የኤክስፕላኔሽንን ደረጃ አልፏል። ስለዚህ ምን ሊፈጠርባት ይችላል የሚለውን ደግሞ ፕሪዲክት ያደርጋል ማለት ነው። ለምሳሌ ይላል ዛት ዚስ ገርል ሜይ ኔቨር ቢ ኤብል ቱ ሪች ሄር ፉሊ ለርኒንግ ፖቴንሻል። ሶ እቺ ልጅ የለርኒንግ ፖቴንሻሏን ላታገኝ ትችላለች፣ ወይም ደግሞ የመማር እድሏን ልታጣ ትችላለች የሚለውን ነገር ዲሳይድ ያደርጋሉ ማለት ነው። ከዛስ አሁን አየን፣ ችግሩን ምክንያቱን አወቅን፣ ምንም ይፈጠራል የሚለውን ዲሳይድ አደረግና አሁን ደግሞ ወደ ምንድን ነው የምንገባው? ወደ መፍትሄው ማለት ነው። መፍትሄ ደግሞ ምንድነው? ኮንትሮል ሃው ካን ኢት ቢ ቼንጅ፣ እንዴት ነው መቀየር የምንችለው ያንን ነገር የሚለውን ያለ ለምሳሌ የሚጣሉትን ሰዎች ኦኬ እንዴት ነው መቀየር የሚቻለው? በማከላከል ሶ ሄደን እናከላክላለን ማለት ነው። እንደዛ control or modify or change the behavior from the undesirable one such as a feeling in the school to desirable one such as academic success። አሁን ለምሳሌ እንደዛኛው ይላል አንዲዛይረብል ማለት የማይፈለገውን ማለት ነው። ለምሳሌ መውደቅ፣ በክላስ ውስጥ በእንትን በውጤት ከመውረድ ወደ ዲዛይረብል ወደ ተፈላጊው አካዳሚክ የሆነ ሰክሰስ ወደ ማግኘት መሄድ ማለት ነው። in the example of above, certain learning strategy can be used to help the girl so that she will be successful in her academic endeavor. control ሶ በአጠቃላይ ይሄ ምንድነው ማለት ነው? በቃ እንዴት ነው ነገሮቹን ኮንትሮል ማድረግ የምንችለው፣ ወደ ትክክለኛ እንዴት ነው መመለስ የምንችለው የሚለውን ነው ማለት ነው የሚያወራው። ወደ ሁለተኛ 1.3 የመጀመሪያ ዲፊኒሽን አየን። ከዛ ጎል፣ አሁን ደግሞ ሂስቶሪካል ባክግራውንድ እንደ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ ወደሚለው እንሄዳለን ማለት ነው። ሂስቶሪካል ባክግራውንድ እንደ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ እዚህ ጋር ብሬንስቶርሚንግ ኩዌሽን አለ። ምን ይላል? ምን ያህል ይሆነዋል ብለህ ታስባለህ እና የት ተጀመረ ብለህ ታስባለህ ሳይኮሎጂ የሚለውን። ያው ብዙዎቻችን ብለን የምናስበው ያው ግሪክ ነው፣ ግን እስቲ እናያለን።
ሳይኮሎጂ ኢዝ ሪሌቲቭሊ ኒው ፊልድ ኢን ዘ ሪም ኦፍ ዘ ሳይንስ። ያው ሳይኮሎጂ ሪሌቲቭሊ ኒው ፊልድ ነው ማለት አዲስ ፊልድ ነው በሳይንሱ ማለት ነው። እና ኦንሊ አባውት 125 years old። ይሄ እዚህ ጋር 125 years old ሲባል 1879 ነው አይደለ? 1879 ላይ ካልኩሌት ስናደርግ አሁን ስንት ላይ ነው ያለነው? 2025 ሰው ከ2025 18 7 9 ከዚህ ላይ ስንቀንስ 6 አለን። ከዛ ከዚህ ላይ ስንቀንስ ከ6 አንድ ተበድሮ ነበር 4 አለው። ከዛ ከዚህ ላይ 1 ይቀረናል ማለት ነው። 146 ነው በከረንትሊ በ2025 ስናስበው። አይ ሚን ይሄ መጽሐፉ ከተመረተበት ዓመተ ምህረት ስለዛኔው ስለሚያወራ 125 years old ነው ይላል እንጂ ከረንትሊ ብሎ ጥያቄ ቢመጣ ስንት ነው የሚሆነው ማለት ነው? 146 ዓመተ ምህረት ይሆናል ማለት ነው። እና ሌፕዚንግ ነው የተጀመረው። ያው ሌፕዚንግ የጀርመን ከተማ ነች። ኢን ጀርመኒ the establishment of psychology laboratory University of Leipzig by ዊሊያም ውንት። ዊሊያም ውንት የሚባለው ሰውዬ የሳይኮሎጂ ላብራቶሪ ኢን ዘ ዩኒቨርሲቲ ኦፍ ሌፕዚግ ላይ ዩኒቨርሲቲ ኦፍ ሌፕዚግ ጀመረ። ከዛ ጊዜ ጀምሮ ምን ተባለ ማለት ነው? ይህ ሳይኮሎጂ የሚባለው ሀሳብ ተጀመረ ማለት ነው። ውንድ ዲቨሎፕ ዘ ቴክኒክ ኦፍ ኦብጀክቲቭ ኢንትሮስፔክሽን ቱ ሳይንቲፊካሊ ኤግዛማይን ሜንታል ኤክስፒሪየንስ። ኢንትሮስፔክሽን የሚባለውን ቴክኒክ አመጣ ማለት ነው። ቱ ሳይንቲፊካሊ ኤግዛማይን ሜንታል ኤክስፒሪየንስ፣ ሜንታል ኤክስፒሪየንስን ኤግዛማይን ለማድረግ ሳይንቲፊካል የሆነ መንገድን አመጣ ማለት ነው። ውንት ዲቨሎፕ ዘ ቴክኒክ ኦፍ ኦብጀክቲቭ ኦፍ ኢንትሮስፔክሽን ይላል። ዊዝ ዘ ሰርች ኒውሮ ኦሪየንቴሽን and the study of human subjective experience that were previously under the field of psychology philosophy alone. Psychology then began as an independent field of study and was wounded as its founder father of psychology ተባለ ማለት ነው። ውንት ዊሊያም ውንት የሚባለው ሰውዬ ፋዘር ኦፍ ሳይኮሎጂ ተባለ። ምክንያቱም ሳይኮሎጂ ዲፓርትመንቱ ኢንዲፔንደንት ፊልድ ሆኖ መጣ ማለት ነው። Then once psychology began to use scientific method, then it went through successive development in which different school of thought emerged at different times. This school of thought can be categorized as old and modern, described below. So እዚህ ላይ መያዝ የሚጠበቅብን አሁን ይህን ሁሉ መሸምደድ አይጠበቅባችሁ ማለት ዋና ኮንሰፕቱ ነው። ሳይኮሎጂ የት ነው የተጀመረው? በሌፕዚግ ጀርመኗ ከተማ እና ደግሞ ማን የጀመረው? ዊሊያም ውንት እና ማን ነው ፋዘር ኦፍ ሳይኮሎጂ ተብሎ የሚጠራው? ዊሊያም ውንት ነው ማለት ነው። ዛትስ ኦል። ከዛ ኤርሊ ስኩል ኦፍ ሳይኮሎጂ። ኤርሊ ስኩል ኦፍ ሳይኮሎጂ የሚለው ያው ስኩል የሚባሉ ነገሮች አሉ። ስለ አንድ ነገር የምናስብበት ወይ ማለት ነው። ቲንኪንግ ዌያችን ነው ማለት ነው። እዚህ ጋር ስኩል ኦፍ ቶት ሲስተም ኦፍ ቲንኪንግ አባውት ሰርቴን ኢሹ። ሲስተም ኦፍ ቲንኪንግ አባውት ሰርቴን ኢሹ ማለት ስኩል ኦፍ ቶት ማለት ሲስተም ኦፍ ዌይ ኦፍ ቲንኪንግ አባውት ሰርቴን ኢሹ ማለት ስለሆነ ኢሹ የምናስብበት መንገድ ማለት ነው። ዌይ ኦፍ ቲንኪንጋችን ሲስተም ኦፍ ቲንኪንግ አባውት ሰርቴን ኢሹ ነው። ሴይ ፎር ኤግዛምፕል አባውት ሂውማን ቢሄቪየር ኦር ማይንድ ማለት ነው። ለምሳሌ ስለ ሰው ልጅ ባህሪ ምንድን ነው? የሰው ልጅ ባህሪ ምንድን ነው የምናስበው? ስለ ሰው ልጅ ጭንቅላት ወይም አስተሳሰብ እንዴት ነው ምንድን ነው የምናስበው የሚለውን የሚያወራ ማለት ነው። ያኛው ሀስ ቲዮሪውን የሚይዝ ማለት ነው። you may for example think that human behavior is all a result of inheritance። የሰው ልጅ ቢሄቪየር የኢንሄሪታንስ ነው ብለን እናስባለን። or instead say all result of interaction with environment።
ከመወለድ ጋር የመጣ ነው ብለን ልናስብ እንችላለን። ሪዛልት ኦፍ ኢንተራክሽን ዊዝ ኢንቫይሮንመንት ከኢንቫይሮንመንት የመጣ ነው የሰው ልጅ ቢሄቪየር ብለን ገስ ልናደርግ እንችላለን ወይም ልንናገር እንችላለን። ይሄን የምንናገረው ምንድን ነው ይባላል? ስኩል ኦፍ ቶት ማለት ነው። The first system of thinking takes a biological approach and the latter takes environmental approach. የመጀመሪያው ምን ይባላል? ባዮሎጂካል አፕሮችን ተጠቅመን ነው። ሁለተኛው ደግሞ ኢንቫይሮንመንታል አፕሮችን ተጠቅመን ነው ማለት ነው እያሰብን ያለ ነው። But what is the common for both is there is a tendency to give a general or systemized approach of explaining phenomena. I mean ለዛ ነገር የምንሰጠው ጄኔራላይዝድ የሆነ አፕሮች አለ ማለት ነው። ለሁለቱም ኮመን የሚያደርገው surely as a discipline it is embedded in different system of thought from its inception. This system of thought was very important in early school of thought of psychology and therefore we can call them school of thought. There are 5 early school of thought in psychology. በሳይኮሎጂ ኤርሊ እና ሞደርን የሚባሉ አሉ። ኤርሊ ማለት የድሮ አስተሳሰቦች እና ያው ስኩል ኦፍ ቶት እንደ አስተሳሰብ ወይም ደግሞ ድግርት አድርጋችሁ ታስቡት እና ሞደርን የሚባል አለ። በኤርሊ ወይም ደግሞ በድሮ ላይ 5 ናቸው። ስትራክቸራሊዝም፣ ፈንክሽናሊዝም፣ ጌስታልት ሳይኮሎጂ እና ቢሄቨሪያሊዝም እና ሳይኮአናላይሲስ ይባላል ማለት ነው። Structuralism views a psychology as a study of structure of mind. ሳይኮሎጂ ስለ ስትራክቸር ኦፍ ማይንድ ነው የሚያስተምረው ብሎ የሚያስብ ስኩል ኦፍ ቶት ፓርት ይባላል ስትራክቸራሊዝም። ቪው ሳይኮሎጂ as a study of mind. It is an expansion of Wundt idea by his student named Edward Titchener በሚባል ሰውዬ ያው ዊሊያም ውንት ጀመሩ አላልንም? የእሱን አይዲያ በኤድዋርድ በሚባለው ሰውዬ እየተቀጠለ ነው ማለት ነው። ኢዝ ፋውንደር ኦፍ ስትራክቸራሊዝም። ይሄ ቲችነር የሚባለው ሰውዬ የስትራክቸራሊዝም ፋውንደር ነው ማለት ነው። ጎል ኦፍ ስትራክቸራሊዝም ወዝ ቱ ፋይንድ አውት ዩኒት ኦር ኤሌመንት which can make up mind such as sensation, image, feeling. ይሄ ምንድን ነው የሚፈልገው? ወዝ ፋይንድ አውት ዩኒቶች ማለት እንትኖች ናቸው፣ ድምሮች ናቸው ብሎ ነው የሚያስበው። ይሄ ስትራክቸራሊዝም ማለት ነው። የሰው ልጅ ማይንድ ሜካፕ የሚደረገው ከሴንሴሽን ኢሜጅ እና ከፊሊንግ ነው። ዘ ቤትስ ናውን ሜትድ ኢዝ ኢንትሮስፔክሽን ሉኪንግ ኢንዋርድ ቱ አወር ኮንሽስነስ። ወደ ውስጣችን ማየት የሚጠቀመው ሜትድ ምንድን ነው ማለት ነው? ኢንትሮስፔክሽን ማለት ነው። ኢት ኢዝ ኤ ፕሮሲጀር ኤምድ ቱ አናላይዝ ዘ ሜንታል ኤክስፔሪየንስ ኢንቱ 3 ቤዚክ ሜንታል ኤለመንትስ ኢሜጅ፣ ፊሊንግ ኤንድ ሴንሴሽንስ። ሁለተኛው ፓርት ወይንም ኤርሊ ስኩል ኦፍ ቶት ከምንላቸው ውስጥ ሁለተኛው ፓርት የሚያወራው ስለ ፈንክሽናሊዝም ነው። ፈንክሽናሊዝም ዋሪስ ፈንክሽናሊዝም የሚለውን ነው የሚያወራው እና ስለሱ እናያለን። ፈንክሽናሊዝም ፋውንደሩ ዊሊያም ጀምስ ይባላል። ዊሊያም ጀምስ ሁለት ስራን የሰራው። ዊሊያም ጀምስ እንደምታዩት ዘ ፈርስት አሜሪካን ሳይኮሎጂስት ነው። የመጀመሪያ አሜሪካን ሳይኮሎጂስት እና አውተር ኦፍ ዘ ፈርስት ሳይኮሎጂ ቴክስት። የሳይኮሎጂ የመጀመሪያውን ሳይኮሎጂ ቴክስት ቡክም የጻፈው ዊሊያም ጀምስ ነው ማለት ነው። ኤምፋሳይዝ ዘ ፈንክሽን ኦር ፐርፐስ ኦፍ ቢሄቪየር፣ የቢሄቪየር ፈንክሽን ወይንም ፐርፐስ እና ወይንም ደግሞ ሃው ማይንድ አፌክት ዋት ፒፕል ዱ and organism behavior to adapt to the environment rather than their mind. ይሄም ማለት ምንድን ነው የሚለው how mind affect what people do and how an organism's behavior helps to adapt their environment rather than mind component. ቢሄቪየራችንን የሚገነቡት
ሶስቱ ነገሮች ናቸው ብለን ነበር አይደለ ያለፈው ላይ። ይሄኛው ደግሞ የሚለው እንዴት ነው የሰው ልጅ ከሚሰራው የአእምሮ አስተሳሰቡ እንዴት ነው ነገሮችን እንዴት ነው አዳፕት የሚያደርገው የሚለው ነው የሚያጠናው እንጂ ስለ ኮንሰፕት ከሜን ኮምፖነንት ምናምን አይደለም ነው የሚለው። ከማይንድ ኮምፖነንት አይደለም ነው። ዲቨሎፕ ማኒ ሪሰርች ሜተድ አዳር ዛን ኢንትሮስፔክሽን። ኢንትሮስፔክሽን ሲንግ ትዋርድ አውር ኮንሽስነስ ነው አይደለም የሚለው ወደ ውስጣችን ማየት ነው የሚለው። ውስጣችን የተገነቡበትን ስትራክቸሮቹ ናቸው አስተሳሰባችንን የሚገነቡት ነው። ይሄ ደግሞ አስተሳሰባችን የሚገነባው እንዴት ነው ለኢንቫይሮንመንታችን መልስ የምንሰጠው የሚለውን በማየት ነው የሚጀምረው ማለት ነው። ኢንክሉዲንግ ኩዌሽነሪ፣ ሜንታል ቴስት፣ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር። ኩዌሽነሪ ጥያቄዎች፣ ሜንታል ቴስት የጭንቅላት ቴስት ማለት የአስተሳሰባችንን ቴስት፣ ኦብጀክቲቭ ዲስክሪፕሽን ኦፍ ቢሄቪየር። ሳይኮሎጂካል ፕሮሰስ allows human to survive and to adapt successful to their surrounding. Studies about the function of the mind. ይሄ በቃ የሚያጠናው ወይም ዋና ሀሳቡ ምንድን ነው ብንባል ምንድን ነው የምንለው? ስተዲ አባውት ዘ ፈንክሽን ኦፍ ዘ ማይንድ። ማይንዳችንን እንዴት ይሰራል የሚለውን ነው። ስትራክቸሩ አይደለም፣ ስለ ስትራክቸሩ አይደለም ሳይኮሎጂ የሚያጠናው ጭንቅላታችን እንዴት ይሰራል የሚለውን ነው ነው። ይህ ሁለተኛ ሀሳብ። ጌስታልት ሳይኮሎጂ የሚባል አለ። ሶስተኛው ማክስ ዌርዚመር ማክስ ዌዘርሜር ይባላል። ኢዝ ፋውንደር ኦፍ ደ ስኩል ወይም የዚህ አስተሳሰብ ፋውንደር ነው ማለት ነው። ማክስ ዌዘርሜር የሚባለው ሰውዬ እንደ ጀርመን ወርድ ጌስታልት ሪፈርስ ቱ ፎርም ሆል ኮንፊገር ኦፍ ፓተርን ሁሉም ነው። ይሄ ጌስታልት የሚባለው ሀሳብ ራሱ ሲተረጎም ሪፈርስ የሚያደርገው ሁሉንም ኦር ፓተርን አሰራር የሚለውን ይሆናል። ማይንድ ሹድ ቢ ቶት አስ ሪዛልት ኦፍ ፍሮም ሆል ፓተርን ሴንሰሪ አክቲቪቲ ኤንድ ዜር ሪሌሽንሽፕ ኤንድ ኦርጋናይዜሽን ዊዝ ዜር ፓተርን። ምንድን ነው ሆል ፓርት ነው የሚያጠናው ማለት ነው የሚለው። ሳይኮሎጂ የሚያጠናው ስለ ሆሉ ነው፣ ስለ ማይንድ ስትራክቸርም እና ስለ ማይንድ ስትራክቸር እንደ ዜር ሪሌሽንሽፕ ከውጭ ጋር ላለ ከኤንቫይሮንመንታቸው ጋር ስላለው ሪሌሽንሽፕ ነው የሚያጠናው ነው የሚለው ይሄኛው ፓርት ማለት ነው። ኢን ብሪፍ ዘ ገስታልት ሳይኮሎጂስት አክኖሌጅ ኮንሽስነስን ነው አክኖሌጅ ያደርገው ማለት ያስተዋወቀው ማለት ነው። ዘ ጀስት ሪፊውዝድ ቱ ሉክ አት ኢን ሊትል ፒስ ትንሹን ብቻ ማየቱን ሪፊውዝ ያደርጋል፣ ይቃወማል። ሙሉ ሆል ፓርቱን ማየት ነው ነው የሚለው እዚህ ጋር ከታች እንደተባለው ስተዲድ አባውት ዘ ሆል ፓርት ሆል በቃ ዘሆል የሚል ሲመጣ ምንድን ያለው የማንን ነው ማስታወስ ያለብን ማለት ነው? ገስታልት ሳይኮሎጂ የሚለውን ነው ማስታወስ ያለብን ማለት ነው። ነምበር 4 ቢሄቪየሪዝም። ቢሄቪየሪዝም ጆን ቢ ዋትሰን is the founder of behaviorism. From him psychology was study of observable and measurable behavior. ቢሄቪየሪዝም ምንድን ነው የሚለው ሳይኮሎጂ የሚያጠናው ስለ ኦብዘርቨብል ስለሚታየው እና ሜጀረብል ስለሚለካው ቢሄቪየር ነው ነው የሚለው። ናቲንግ አባውት ሂድን ሜንታል ፕሮሰስ ስለተደበቀው ሳይሆን ስለሚታየው እና ስለሚለካው ሜጀረብል ስለሆነ ቢሄቪየር ነው። ሳይኮሎጂ ነው የሚለው ሜጀረብል ስለሆነ ቢሄቪየር ነው። ናቲንግ አባውት ሂድን ፓርት ነው የሚለው። we cannot define consciousness any more than we can define soul ነው የሚለው። we cannot define consciousness any more than we can define ኮንሽስነሳችንን ሶላችን ዲፋይን ከምናደርገው በላይ ዲፋይን ልናደርገው አንችልም። we can locate it or measure it and therefore it is not the object of scientific study. የሚታይ አይደለም፣ የሚጨበጥ አይደለም። ስለዚህ ይሄ የሳይንቲፊክ ስተዲ ኦፍ ፓርት አይደለም ብሎ ነው የሚያስበው ማለት ነው። he believes that behavior are learned but not inherent. learners are passive and reactive. ቢሄቪየር የለም የሚማር
መማር የምንችለው ነገር ነው። he believed that behavior are learned but not inherent አይደለም የሚለመድ ነገር ነው እና ለርነሮቹ ደግሞ ፓሲቭ ናቸው ነው። studied about observable and measurable ገስታልት ምንድን ነው ያልነው? the whole part ይሄኛው ደግሞ observable and measurable። አምስተኛው ለየት ያለ ነው። ሳይኮአናላይሲስ ይባላል። ያው ሲግመንድ ፍሮይድ የሚባል ሰው ብዛቶቻችሁ ሰምታችሁ ልታውቁ ትችላላችሁ። የሲግመንድ ፍሮይድ ሀሳብ ነው ይሄ። ኢዝ ፋውንደር ኦፍ ስኩል ኦፍ ዚስ ቶት ነው። he was listening to his patient reports of depression, nervousness and obsessive habit ያው የፔሸንቱን እንትን እያዳመጠ ነበረ ማለት አንድ ፔሸንት እያከመ የእሱን ነገሮች እያየ ነበረ። he concluded that their distress ድብርቱ was የእሱ ድብርት was due to conflict and emotional trauma that had occurred in early childhood ይሄ ሁሉ ያጋጠመው ስለ ማይንዱ ከቤበር ጋር ምናምን ስላሉ ሳይሆን ህፃን እያለ occurred in early childhood ላይ ነው የሚለው የዚህኛው ሀሳብ ማለት ነው። በልጅነቱ ስላጋጠመው ትራውማ ማለት ሳይኮሎጂካል ዲስኦርደር ላይ ትማሩታላችሁ። የሆነ ነገር አጋጥሟችሁ ከዛ በኋላ በልጅነታችሁ የሆነ ነገር አጋጥሟችሁ ከዛ ያን ነገር ፈሪ ሆናችሁ ስታድጉ ማለት ነው። ለምሳሌ በልጅነታችሁ አይጥ አስፈራርቷችሁ ከሆነ የሆነ ነገር አይታችሁ ከሆነ በቃ እድሜ ልካችሁን እባብ ተፈሪ ይሆናል። ያ ትራውማ ይባላል ማለት ነው። በፊት ያየነው ነገር አሁን ላይ መጥቶ አፌክት ሲያደርገን ማለት ነው። and were to treating and remembered conscious እና ኮንሽስሊ ትሪት ሊደረጉ ይችላሉ ነው። አንኮንሽስ ፓርት ኦፍ ዘ ማይንድ እና ደግሞ ይሄ እነዛ እስካሁን ያየናቸው ስትራክቸራሊዝም፣ ፈንክሽናሊዝም፣ ገስታልት፣ ቢሄቪየራሊዝም ሁሉም ስለ ኮንሽሱ ነው የሚያወሩት። ኮንሽስ ማለት የሚታዩ ፓርት ማለት ነው። ይሄኛው ግን የሚያወራው ስለ አንኮንሽስ ፓርት ኦፍ ዘ ማይንድ ማለት ብዛቱ የአስተሳሰባችን እንትኖች የሚቀመጡበት ማለት ነው። ለምሳሌ ይሄ ለምሳሌ እዚህ ጋር በረዶ አለ እንበል፣ ይሄ ውሃ ነው እንበል እና ደን በረዶ አለ እንበል። ይሄ በረዶ ግግር ውሃ ላይ ያለ በረዶ ግግር ነው እንበል። አሁን እኛ የምናውቀው ስለዚህ ፓርት ነው። እቺ ደግሞ ኮንሽየስ ትባላለች። ግን ዋናው ፓርት ወይንም 75% የሚይዘው አንኮንሽየስ ፓርት ከበረዶ ከውሃው ስር ነው ያለው። ሶ ይሄም ሰው የሚያወራው ስለዚህ ፓርት ነው ማለት ነው። ስለ አንኮንሽየስ ፓርት ኦፍ ዘ ማይንድ አንኮንሽየስ ፓርት ኦፍ ዘ ማይንድ ነው የሚያወራው ማለት ነው። ዘ ማይንድ ኮንቴኒንግ ሂድን ዊሽስ የተደበቁ ህልሞች፣ ፓሽኖቻችንን፣ ተሰጧችን፣ የጥፋተኝነት ጊልቲ ሲክሬትስ የጥፋተኝነት ሚስጥር፣ አንስፒክብል የሪንግ and the conflict between desire and the duty በቃ እነዚህ በጣም የማይታዩ ነገሮች ያሉበት ነው ማለት ነው። unconscious urges and the thought is known in dreams unconscious urges and the thoughts known in dreams sleep of tongue an apparent accident even አያክስ በቃ በዛ ጊዜ እነዚህ ነገሮች እነዚህ እንትኖች ሊወጡ የሚችሉት ስትደነግጡ፣ ስትናደዱ በህልም ምናምን ነው እንደዚህ አይነት ተሰጧችሁ ሊወጡ የሚችሉት ማለት ነው። እና የዚህን የነ ስኩል ኦፍ ቶቶችን ሰመሪ ስናይ ሰመሪ ኦፍ ኤርሊ ስኩል ኦፍ ቶት ስኩል ፋውንደር አለ፣ ኦብጀክቲቭ ኦፍ ዘ ስተዲ አለ፣ ጎል ኦፍ ስተዲ አለ፣ ሜትድ ኦፍ ስተዲ አለ። መጀመሪያው ስትራክቸር ነው። ኤድዋርድ ቲችነር ነው የጀመረው። ማይንድ ኮንሽየስ ኤክስፒሪየንስ ነው። አናላይቲክ ኢንትሮስፔክሽን ነው የሚጠቀሙት እንዳየነው ነው። ይህ ፈንክሽናሊዝም ማይንድ ኮንሽየስ ኤክስፒሪየንስ ይህ ማይንድ ኮንሽየስ ነው። ይህ ማይንድ ኮንሽየስ ነው ግን ሀው ቱ ፒፕል ይሄኛው ስለ ስትራክቸር ነው። ይህ ደግሞ ስለ አሰራሩ ነው። አባውት ስትራክቸር ኢት ኢዝ አባውት ፈንክሽን ነው የሚለው። ገስታልት ደግሞ
ሆል ፓርት ነው፣ ሁለቱንም ያጠቃልላል የሚለው። ቢሄቪየሪዝም ደግሞ የሚታየው ነው የሚለው። ሳይኮአናሊዝም ኢዝ ማይንድ አንኮንሺየስ ኤክስፒሪየንስ ነው ነው የሚለው። እዚህ ጋ ያው የሚጠቀሙበት ሜትድ ኦፍ ስተዲ ደግሞ አናላይቲክ ኢንትሮስፔክሽን፣ ኦብዘርቬሽን ኢንትሮስፔክሽን፣ ሜንታል ቴስት ኢንትሮስፔክሽን፣ ኦብዘርቬሽን ያው እነዚህ ሁሉም ጋር ያሉ ናቸው። ግን ክሊኒካል ምናምን የሚጠቀመው ምንድነው? ሳይኮሎ አናላይሲስ ነው ማለት ነው። ስለ ኦብዘርቬሽን ኤክስፐሪመንት ክሊኒካል ኬዝ ስተዲ የሚጠቀመው አሁን ክሊኒካል ኬዝ ስተዲ የሚጠቀመው ሳይኮ አናላይሲስ ብቻ ነው ማለት ነው። በሲግመንድ ፍሮይድ እንትን የተገነባው ስኩል ኦፍ ቶት። ለዛሬ እዚህ ላይ እናበቃለን። ቀጣይ ስለ ሞደርን ፐርስፔክቲቭ እና ሌሎች ሞደርን ፐርስፔክቲቭ ሪሰርች ሜተድ ምናምን እና ፊልድ ኦፍ ወዴት መስራት እንደምትችሉ ምናምን ሳይኮሎጂ ተምራችሁ እና ሪሰርች ሜተድ የሚለውን በቀጣይ ቪዲዮ እናያለን። እና ይህ ቪዲዮ ከተመቻችሁ ሰብስክራይብ ማድረጉን እንዳትረሱ። ቪዲዮውን ደግሞ ላይክ ብታደርጉ እኛን ያግዘናል።